አብዛኞቻችን ሰግጥ በሚለው ቃሉ እናውቀዋለን። በዚህም ቃሉ አብዛኞቻችን እንጠላዋለን። አንዳንዶችን ሰድበዋለን። ሰግጥ የሚል ቃል አንድ ለምጠራው እዚህ ጋር ብቻ ተወላገደውን ሰውዬ ጀግና ያልነው ቀን ታች የሚመጣው ሰው ጀግንነት ወይም ደግሞ የጀግንነት መመዘኛ የሚመስለው እሱ እና ይሄ ሚሊዮን ብር የተሸለመው ሰውዬ አሁን ደድቡ ብሏቸዋል። አንዳንዶች ደግሞ ሲታሰር እንኳን ታሰረ ብለን ታሰሪው በአይኔ ለማየት አበቃኝ። የሚገርም ነገር ነው። አንዳንዶች ስለሱ ክፉ ነገር ነው መስማት የሚፈልገው። ግን በአሁኑ ጊዜ አብዛኞቻችን በፊት የምንጠላው አሁን ላይ እንወደዋለን። የሱም አድናቂ ነን፣ የሱም ተከታይ ነን። በአሁኑ ጊዜ የትኛውም የኢትዮጵያ ክፍል ሄዳችሁ ስሙን ብትጠሩት አብዛኛው ሰዎች ያውቁታል፣ ብዙ ወጣቶችም ይወዱታል። ግን እንዴት ሊወዱት ቻሉ? እንዴት ያን ጥላቻ ወደ ፍቅር ሊቀይረው ቻለ? ይሄ ሰውስ ማን ነው? እሱ የገባው እኛ ያልገባን ነገር ምንድን ነው? ዛሬ እነዚህን ሀሳቦች ጠቅለል አድርጌ መልስላችኋለሁ። ከዛ በፊት ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳረሱ። ይመቻችሁ። ዛሬ ማውራላችሁ ስለ አንድ ሰው ነው። እሱም አዶናይ ነው። በአጭር ጊዜ ውስጥ ፌመስ ነው የሆነው። ይህ ሰውዬ እንዴት በአጭር ጊዜ ውስጥ ፌመስ ሊሆን ቻለ? እንዴት ህዝብ ዘንድ ተቀባይነትን አገኘ? ቲክቶክ ላይ ከመምጣቱ በፊት እኔ ዩቲዩብ ላይ አውቀው ነበር። ዩቲዩብ ላይ የሚሰራቸው ስራዎች አብዛኛዎቹ ደባሪ ነበሩ። ከዚህ በፊት እንደ ሞቲቬሽን አይነት፣ እንደ ሴጋ መምታት፣ ራስን መጥላት፣ ሴትን እንዴት ማማለል እንደሚቻል እንደዚህ አይነት ቪዲዮዎችን ነበር የሚሰራው። ግን በእነዚህ ቪዲዮዎች ሀሳቡ ጥሩ ነው፣ ግን አቀራረቡ በጣም ስለማይነፋ አብዛኛው ሰዎች አይወዱትም ነበር። ከዛ በኋላ ግን ቲክቶክ ላይ በመምጣት ሰግጥ ፈምስ በማለት በአጭር ጊዜ ውስጥ ተቀባይነትን አገኘ። በዚህ ምክንያትም አብዛኛው ሰዎች ሀሳቡን ስላልተረዱት ብዙ ሰዎች ይጠሉት ነበር፣ እኔንም ጨምሮ ማለት ነው። ግን ሰግጥ ፈምስ ሊልበት የቻለው ምንድን ነው? እኔም በጣም አዋቂው መቼ ነው የምትሰግጠው? እባክህ ሰግጥ እስኪ አትሰግጥ እስኪ። ይህ ቃል ሰግጥ ፈምስ የሚለውን ቃል እኛ የተረዳንበት፣ አብዛኞቻችን የተረዳንበት ሰግጥ ፈምስ የሚለው ቃል ከተማ ውስጥ ራቁትን መሄድ፣ ታላቅን አለማክበር፣ ሰውን መሳደብ በሚለው ነበር የተረዳነው። ግን እሱ ሰግጥ ፈምስ የሚለውን ቃል እሱ ደግሞ ሲያብራራ አብዛኛው ጊዜ አበሻ ኩራት አለበት። ያን ኩራታችሁን ትታችሁ ሶሻል ሚዲያ ላይ በማምጣት ገንዘብ ስሩ ነበር የሚለው። ይሄም አሁን አብዛኛው ወጣቶች ቲክቶክ ይጀምራሉ፣ ግን ፌል ነው የሚያደርጉት። ፌል የሚያደርጉበት ምክንያት ደግሞ ሰው ምን ይለኛል በማለት ነው። እሱ ግን ሊልበት የቻለው ምክንያት ሰው ምን ይለኛል የሚለውን ነገር ከራሳችሁ በማስወጣት በመሰገጥ ራሳችሁን ለውጡ በማለት ነበር። ለዛም ነው አሁን የደረሰበት ደረጃ ሊደርስ የቻለው ማለት ነው። ስለዚህ እኔ በዛሬ ቪዲዮ ያቀረብኩላችሁ ይህን ሀሳብ፣ በአሁኑ ጊዜ የሆነ ነገር ለመስራት ካሰባችሁ ሰውን ማማከር የለባችሁ። ጥሩ ነገር መስሎ ከታያችሁ ያን ነገር መስራት ነው ያለባችሁ። ስለዚህ ራሳችሁን ለመለወጥ በአሁኑ ጊዜ መሰገጥ አለባችሁ። ላይፍ ላይ ካልሰገጣችሁ ላይፍ አይገፋም። ስለዚህ በአሁኑ የዛሬ ምክሬ ሰግጡ ነው። አዋቂው መቼ ነው የምትሰግጠው? እባክህ ሰግጥ እስኪ አትሰግጥ እስኪ። ለቪዲዮ እስከምንገናኝ ድረስ ሰብስክራይብ ማድረግ እንዳረሱ። ፒስ አውት።